ሰላም እንግዲህ ከብዙ ጊዜ ቆይታ በኋላ በዚህ ቻናላችን ተመልሰናል። ያው አሁን የመጣነው ልክ እንደ በፊቱ አይነት ቪዲዮ ልንሰራ አይደለም። በጣም ብዙ ለውጦች አሉ። በጣም እንግዲህ እስካሁን የጠፋሁበትም ምክንያት ያ ነው። አንዳንድ የምሰሩትን ነገር ካልወደዳችሁት ምናምን ቆም ብሎ ማሰብ ያስፈልጋልና እስካሁን የጠፋሁትም ለዛ ነው። ብቻ ግን አሁን ተመልሰናል። ግን አሁን ስንመለስ ልክ እንደ በፊቱ አይነት ቪዲዮ ልንሰራ አይደለም። በቃ ባጭሩ ለመግለጽ ብቻ ግን ከዚህ በኋላ በዚህ ቻናላችን ላይ ለመልቀቅ እንሞክራለን። ያው ከዚህ በፊት የምታውቁት ቻናላችን ካላችሁ ሰፖርት እንደምታደርጉን አብራችሁ እንደምትቀጥሉ ተስፋ አለን። ብቻ ግን በባጭሩ ለመናገር ያህል ከዛሬ በኋላ በዚህ ቻናላችን ላይ የምንለቃቸው ነገሮች እንትና እንዲህ ያለ ምናምን የሚል ነገር መልቀቅ እናቆምና ብቻ ግን ሐላል የሆኑ ብዙ ጊዜ እንዲህ ትንሽ ለማየት ሞክሬ ነበርና ብዙ ጊዜ ኢስላማዊ ቻናሎች ምናምን ተከፍተው ስመለከት አብዛኛውን ጊዜ እንትና እንዴት እንደዚህ ያደርጋል እንትና እንደዚህ አይነት ነገሮች ናቸው የበዙትና ኢስላሚክ በቃ ተናጋሪዎች ብዙ አሉ ለማለት ነው። ከዛ ደግሞ በሚቀጥለው ከዚህ በፊት ታውቁ ከነበረ እኔ የምሰራው የነበረው ቻናል ወይም ቪዲዮ የሆነ እስልምናን ወክሎ የሆነ ነገር መናገር አይነት ነገር ነው። ያው ሪያክት ማድረግ ነው ምናምን ብቻ ግን እኔ ለዛ ነገር መጠናለውን ብዬ ስለማላስብ ብዙ መናገር ያለባቸው አሊሞች ትልልቅ ሰዎች አሉ እና በዛ መናገር ውስጥ ደግሞ እኔ በመናገር ጊዜ በጣም ብዙ ነገር ልሳሳት እችላለሁ እና ከዚህ በፊት ብዙ ተሳስቼ ሊሆን ይችላል እና አፍ በሉኝ። ብቻ ግን ከዛሬ በኋላ ባለው ቪዲዮ እንደዛ እናደርግም። ከዛ ይልቅ ግን ሐላል የሆኑ መዝናኛዎች ለሙስሊሞች አይገባቸውም እንዴ? ይገባቸዋል። ለዛ ከዚህ በኋላ በዚህ ቻናል ላይ የምንለቀው ሐላል የሆኑ መዝናኛዎች ሐላል ታውቃላችሁ አይደል? ሙስሊም ማየት የሌሉበትን ነገሮች ምናምን አይገባበትም። ብቻ ግን ሐላል የሆኑ አስቂኝ የሆኑ የሚያዝናኑ ነገሮች የሚያዝናኑ ቪዲዮዎችን ከዛሬ በኋላ በዚህ ቪዲዮ ለመልቀቅ አስቤያለሁ። እስኪ ሰፖርት የምታደርጉኝ ሰዎች በላይ ካሳውቁኝ፣ እንዲሁም ደግሞ ከዛሬ በኋላ ቪዲዮ ስለቅ ምናምን ሁልጊዜ እየገባችሁ ላይክ እያደረጋችሁ ምናምን ብዙ ሰዎች ጋር እንዲደርስ አድርጉት። ያው ረጅም ጊዜ ቆይተን ስንመጣ ምናምን ትንሽ ሊያስቸገር ስለሚችል ብቻ ግን እስኪ ከአላህ ጋር ከዛሬ በኋላ እንግዲህ እንደዚህ ኢንተርቴንመንት ወደዛ ኢስላሚክ ኢንተርቴንመንት ላይ ጠጋ ብለን እንሰራለን፣ ሐላል ሆኖ ማለት ነው። ብቻ ግን እስኪ አላህ ከኛ ጋር ይሁንና በዛ ዘርፍ እንግዲህ እንሰራለን። አላህ ሱብሃነሁ ወተዓላ ከኛ ጋር ይሁን። የድሮ ፋሚሊዎች ካላችሁ እንግዲህ በደንብ ላይ ከያደረጋችሁ ከዛሬ በኋላ የምንሰራውን ቪዲዮ ተመልከቱ እንግዲህ